በህማማት ሳምንታት ውስጥ ለጸሎተ ሐሙስ የምናዘጋጀውን ጉልባን ዛሬ እናያለን። ሰላም ውድ የማማ ቤተሰቦች እንዴት ናችሁ? ሁሉ መልካም። ዛሬ በህማማት ሰሞን ለኦርቶዶክስ ክርስቲያኖች የሚዘጋጅ በጸሎተ ሐሙስ የምናዘጋጀውን ጉልባን እናዘጋጃለን። ሰብስክራይብ ያደረጋችሁ ቤተሰብ ሆኑ። ቪዲዮውን ከወደዳችሁት ላይክ አድርጉት። ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። የእናንተን ሀሳብና አስተያየት ኮሜንት ላይ አስቀምጡልኝ። በመጀመሪያ ይሄንን ማዘጋጀት የምንጀምረው በስንዴ ነው። የተፈተገ ስንዴ ማግኘት ከቻላችሁ የተፈተገ ስንዴ ቢሆን ጥሩ ነው። ካልሆነም ማንኛውንም አይነት ስንዴ መጠቀም እንችላለን። የተገኘውን ነገር በሙሉ ማድረግ ትችላላችሁ። አንዳንዴም የተከካ በቆሎም ለጉልባን መጠቀም ይቻላል። ስለዚህ እናንተ ያገኛችሁትን እንጠቀማለን። እኔ አነስተኛ መጠን ያዘጋጀሁት ቤተሰብ ጋር ሄጄ ስለማሳልፍ የተወሰነ መጠን ነው ያዘጋጀሁት። ደስ ይላል አይደል? የተወሰነ ስናዘጋጅ ለዛ ነው። እናንተ መጠኑን ከፍም ዝቅ ማድረግ ትችላላችሁ። 1 እጅ ከግማሽ የሚሆን የተፈተገ ስንዴ ነው፣ በደንብ ለቅሞ የተዘጋጀ። እሱን በደንብ አጥበን እናዘጋጃለን። ንጹህ እስከሚሆንልን ድረስ እንደዚህ በደንብ ጠውት። እሱን አጥቤ አዘጋጅቼ አመጣለሁ። በመቀጠል ውሃ እናፈላና ስንዴውን መቀቀል እንጀምራለን። በመጀመሪያ ስንዴውን ማድረግ አትዘንጉ። ስንዴ ለመብሰል ከባቄላው ይልቅ ረዘም ያለ ጊዜ ይፈልጋልና እሱን በመጀመሪያ ማብሰል ይኖርብናል። ስለዚህ እሱ በደንብ እያበሰለን እናቆየዋለን። ባታመስሉትም ችግር የለውም። ከዛ በከርነን እናበስለዋለን። ነገር ግን ስትከድኑ ሙሉ ለሙሉ አትክደኑት። ይገነፍልባችኋል። ሙሉ ለሙሉ ከከደናችሁት የተወሰነ ግማሽ አድርጋችሁ በደንብ እያበሰልን እንቆያለን። የተለያዩ ለበዓል ሰሞን የሚሆኑ የተለያዩ የቅመማ ቅመም አዘገጃጀትም እዚሁ ቻናሌ ላይ ያለ፣ እሱንም ቼክ እያደረጋችሁ የመከለሻ፣ የዳቦ ቅመም፣ የቁንዶ በርበሬ፣ የነጭ ቅመም፣ የሁሉም አይነት ቅመም አለ። እሱን ቼክ አድርጉት። እሱን እንደዚህ እያበሰልን የተከካ ባቄላችንን ማዘጋጀት እንጀምራለን። ባቄላ የማታገኙ ከሆነ ባቄላን ይተካል ብላችሁ የምታስቡትን ነገር ማድረጉ ማይገኝ ከሆነ አንዳንዴ ስለሚል እንደዛ መጠቀም እንችላለን። በደንብ የተለቀመ ባቄላ በደንብ እናጥበዋለን። ነጩ ጥጥ ብሎ ንጹህ እስከሚሆን ድረስ በደንብ ጠቡት። ደጋግሜ በደንብ አጥቤ አመጣዋለሁ። ይኸው እንደዚህ በደንብ ታጥቧል፣ ንጹህ ሆኗል። ከጎን ስንዴያችንን እያበሰልን ነው። መሀል ላይ ቼክ እያደረግን መብሰሉን እናያለን። በደንብ ስንዴው መብሰል አለበት፣ አለበለዚያ ፍጥጥ ነው የሚልባችሁ። ስለዚህ እንደዚህ እንደምታዩት በደንብ ብስል ሲል አጥበን ያዘጋጀነውን ባቄላ፣ የተከካ ባቄላ ቀላቀላለን። እንደዚህ በእጄም ቼክ እያደረግኩ መብሰሉን እያየው ነበር። ስለዚህ እንደዚህ ባቄላውን ከተን ማብሰላችንን እንቀጥላለን። ባቄላ ቶሎ ነው የሚበስልልን። አንዳንድ ሰዎች የተወሰነ ዘይትም ያደርጉበታል። በአብዛኛው ግን ጉልባን ሲዘጋጅ ዘይት አይደረግበትም፣ እንዲሁ ነው የሚቀቀለው። በተጨማሪም ጨውም አይደረግበትም። ነገር ግን ያስፈልጋል ብላችሁ ካሰባችሁ የተወሰነ ጨውም ማድረግ ትችላላችሁ። በተጨማሪ ደግሞ በኋላ በሚጥሚጣ ስለምትመገቡት ሚጥሚጣ በራሱ የተወሰነ ጨው ስላለው
እንዳይበዛባችሁ ቀነስ አድርጉት። ስለዚህ እንደዚህ ቆንጆ ሆኖ እናበስለዋለን። ምናልባት ውሃ የሚያስፈልጋችሁ ከሆነ መጨመር ካለባችሁ የሞቀ ውሃ አዘጋጁ። መሀል ላይ እየጨመራችሁ ማብሰል ነው። ባቄላውን ከጨመራችሁ በኋላ ሙቀቱን የስቶቡን መጠን በጣም መቀነስ አለባችሁ። ቅንስ አድርጋችሁ ታበስሉታላችሁ። እንደዛ ሲሆን ምንም አያርም አይዝም። በእንፋሎት ብቻ ራሱ ቶሎ የመብሰል ባህሪ ስላለው እሳቱን መቀነስ እንዳትረሱ። እንዳልኳችሁ ድስቱንም ስትከድኑ በግማሽ እያደረጋችሁ ክደኑት እንዳይገነፍል። እንደዚህ ምጥጥ አድርጎ በደንብ ብስል ሲልልን ቼክ አድርገን እናወርደዋለን ማለት ነው። እዚህ ላይ በመሀል ማየው ውሃው መጦታል የሚለውን ነው። በደንብ መጦታል። ስለዚህ አማስዬ አወርደውና በደንብ ታቀዘቅዙታላችሁ። እየቆየ በመጣ ቁጥር ትንሽ ከለሩ ደብዘዝ እያለ ይመጣል። ስለዚህ እንደዚህ ቆንጆ ሆኖ ለጸሎተ ሐሙስ የምናዘጋጀውን ጉልባን አዘጋጅተናል ማለት ነው። በዚህ አይነት መልኩ አዘጋጅተን በዓላችንን እናሳልፋለን። እንደምታዩት በደንብ በስል ብሏል። ብዙ ጊዜ የሚያስቸግረው ስንዴው ነው። ስንዴውም አይታይም። እንደዚህ ቆንጆ በሆነ መልኩ እናዘጋጀዋለን። እንዳልኳችሁ እኔ አነስተኛ መጠን ነው ያዘጋጀሁት። እናንተ ግን እንዳላችሁ ቤተሰብ እንደፈለጋችሁት መጠን ከፍ ማድረግ ትችላላችሁ። እንደዚህ ሚጥሚጣ አድርገን ጉልባናችንን እንደዚህ ቆንጆ አድርገን አዘጋጅተናል ማለት ነው። ለዛሬ የነበረኝ ቪዲዮ ይሄ ነው። በቀጣይ በሌላ ቪዲዮ እንገናኛለን። እወዳችኋለሁ። ቻው ቻው።